አንድ ሰው የተቀደረለትን እንጂ ሊያገኝ አይችልም። ይሄ ነው መልእክቱ ወይ ነው ትምህርቱ የሚሆነው። እኛ አላህ ከወሰነልን ውጭ ልናገኝ የምንችለው አንዳች የለንም። አላህ የወሰነልን ደግሞ መቼም ቢሆን አትቀርም። አንዲት ብር በእኛ ህይወት ውስጥ ቀርታ ህይወታችን አታልፍምና ያን እንዴት እናረጋግጠው እንችላለን ወይ እንዴት ተግባራዊ እናደርገው እንችላለን የሚለው ሁለት ነገሮች አነሳለሁ። የመጀመሪያው ላነሳም ወደው ሰይድና አሊ ኢብኑ አቡ ጣሊብ في من الأيام عند لت من قد وتو عند رجال قد تماشوا صلاة ساعة درس باشوا صلاة ساعة مسكين اللي قبوا سيلو إنقدرنا تيربط وطالع يسر نبر عند وطات لج من قرش يعجنوت فرساتشوا اللي تبقى الله شوا كنا سنكاتشوا سطوت علي بن أبو طالب صلاة سجدوا سيوتوا للزلالج عند نجار نيجي توتوا يهلج لتبقى بت ولا تدير حامل سطوت والسنوات نجار جنس يوتوا لجوين لهم ልጁ ብቻ አልነበረም ያልነበረው ኮርቻውን ይዞት ሄደዋል። ኮርቻውን ወደ ገበያ አውጥቶታል። ገበያ ሽጦታል። አሊ ኢብኑ አቡ ጣሊብ ገበያው የት እንደሆነ ጠይቀው ኮርቻው የተሸበጠበት ቦታ ላይ ደረሱበትና አገኙት። ሰውየውን ይሄ ኮርቻ የኔ ነው ልግዛህ አሉት። ወጣቱ መጥቶ ነው ይሸጣልኝ አላቸው። ስንት ነው ይሸጣልህ ብለው ሲጠይቁት 2 ድርሃም አላቸው። ሱብሃንአላህ ليس الرزق بالعجل አሉ አሊ ኢብኑ አቡ ጣሊብ። ርዝቅ በፍጥነትና በብልጠት አይደለም አሉ። እኔ በሐላል አዘጋጅቼለት ያችኑ ሄዶ በሐራም ፈለጋት አሉ። የተዘጋጀውን ነው የምንፈልገው። በእኛ ብልጠት የምናመጣው አንዳች ነገር የለም። አላህ ከወሰነው ልጭ ደግሞ ልናመጣ ማንችልምና ይሄ መሰረት በማድረግ ለአላህ ብለን የምንተዋቸው ነገሮች የተሻለ